በቀን የመጣዋለኝ እንዲሁም ቡርኬ መጀመሪያ ላይ እህቴ ናት ብሎ ሱሱን ብሏለኝ። አሁን ደግሞ ጨራርሶ ሌላኛይቱ ጋር ሲመጣ ለቡርኬ ለማናደድ ብላ ያደረገችው ነው። እውነት ለመናገር የሀይሚ ተከታዮች እያለቀሱ ይገኛሉ። እውነት ለመናገር ልባችን ተሰብሯል። ለምን እዚህ ደረጃ ለመድረስ ደረሱ? እስኪ አንተም ከህይወት ይወጣ እኔም አልፈልግህም በማለት ህይወታቸውን ሶስተኛ ሰው አስገብተው እንግዲህ ህይወታቸው እየተበጠበጠ ያለ የቡርኬና የሀይሚ ነው እና እባካችሁ ልጆች አትሳደቡ። እውነት ለመናገር ሀይሚ በቃኝ፣ ሰለቸኝ፣ ደከመኝ ብላለች ከበፊትም ማለት ነው። ቡርኬም እንዳያችሁት ከሴቶች ሴት እየሄደ አንዴ እህቴ ይላልኝ አንዴ ወዳታለሁ እንኳን ብሎ ከቶም ያመጣትን ሴት በአደባባይ ሳማት ማለት ነው። እና ለዛ ነው ሀይሚ የተናደደች። እውነት ለመናገር የት እየሄዱ እንደሆነ አናቅም። እንግዲህ አይታችኋል። በትናንትናው ዕለት ሩታ አብርሃም ልጅ አርግዛ ሌላ ወንድ እንግዲህ አመጣ ስትሳማ አይታችሁታል። እኔ የት ሂጄ ልግባ? እውነት ለመናገር በጣም አፍረናል። ምን እያስተማሩ ነው እንግዲህ የሰውን እርጉዝ ወንዱስ ቢሆን ምን ነካው? እውነት ለመናገር ምን እያስተማሩ እንደሆነ አላውቅምና ዩቲዩበሮች በሙሉ ወደ ራሳቸው ቢመለሱ ደስ ይለናል። እውነት ለመናገርና ሀይሚዬን እና ቡሩኬን ለማገናኘት ሩታንና አብርሽን ለማገናኘት ሶስተኛ ሰው አሳሰን አያስፈልግም፣ አታስገቡ ብለናል ከበፊትም ማለት ነው። ሶስተኛ ሰው ሲገባ ግን ይሄው እያያችሁ ነው። ተደፈራረሰ። እውነት ለመናገር ልባችሁ እባካችሁ ወደ ራሳችሁ ተመለሱ። ህይወት ይቀጥላል። አሁንም ሩታና አብርሽ እባካችሁ ወደ ራሳችሁ ተመለሱ። እውነት ለመናገር ሁሉም ዩቲዩበሮች ግራ ገብቶናል ማለት ነው። እዚህ ደረጃ የደረሱ በራሳቸው ሶስተኛ ሰው አስገብተው ነው እንጂ ሩታ አብርሽን ትወዳለች፣ ሀይሚዬ ቡርኬን እንደምትወደው እንነግራችኋለን። እባካችሁ የምትሳደቡ ልጆች እባካችሁ ተው። አሁንም ሸር ላይክ እያደረጉ ወደ ራሳቸው እንዲመለሱ እንጠራለን ማለት ነው። ሸር ላይክ አድርጉ። በድጋሚ አሰላሙ አለይኩም ወራህመቱላሂ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي